እኔ በዚህ ዘመን ራሱ አንድ ገዳም ላይ ማውቃቸው አባታሉ እስከ 6 ሰዓት ይጸልዩና 6 ሰዓት ከሌሊቱ 6 ሰዓት ሲደክማቸው እንዳያነቡ አንደበታቸው ይደክማል፣ ጉልበታቸው ይንቀጠቀጣል። ነገ ጎስቋሌ ዛሬ ቁመ ማደር ካቃተህ ነገ በንጉሠ ሰማይ ወምድር በእግዚአብሔር ፊት ምንህን ይዘህ ትቆማለህ ብለው ራሳቸውን ከግድግዳው ጋር አስረው ያድራሉ። ራስን መቆጣት፣ ተኙ ሲል ገስጾ ማስነሳት፣ ብሉ ሲል እምቢ ማለት፣ ለመልካም ነገር ሰውነትን መቆጣት፣ ሌላስ አጋንንትን መቆጣት። ተኙ፣ ብሉ፣ ተጣሉ ሲሉ ወግድ መብል እሰጥሃለሁ ሃይማኖትን ካድ፣ ለእኔ መብል የክርስቶስ ነው። ልብስ እሰጥሃለሁ ሃይማኖትን ካድ፣ ለእኔ ልብስ የክርስቶስ ነው። በሰላም አኖርሃለሁ፣ ለእኔ ሰላም የክርስቶስ ነው። መታከሚያ እሰጥሃለሁ፣ ለእኔ የጤና የክርስቶስ ነው። ቤት እሰጥሃለሁ፣ ለእኔ ሀገር የክርስቶስ ነው ብሎ አጋንንትን መቆጣት፣ ለሚያቀርበው ነገር መልስ መስጠት